የመግደል ሙከራ ወንጀል ፈጽሞ በሌለበት 11 ዓመት እንዲቀጣ የተወሰነበት ግለሰብ ከ8 ዓመት ቆይታ በኋላ ተይዞ ወደ ማረሚያ ቤት ተላከ። ለተጨማሪ ዘገባው ምክትል ሳጅን አባይነህን የማየሁ። ተሾመ ታደሰ የተባለው ግለሰብ የወንጀል ድርጊቱን የፈጸመው በ2008 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 ኪዳነ ምሕረት ቤተክርስቲያን አካባቢ ነው። የንፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የሪከርድና ማህደር ጥንቅር ማስተባበሪያ ኃላፊ ኢንስፔክተር ግርማ አለሙ ግለሰቡ ከግል ተበዳይ ጋር በተፈጠረ አለመግባባት በጩቤ ወግቶ ለመግደል በመሞከሩ በፖሊስ ቁጥጥር ስር ሊውል ችሏል ብለዋል። ምንም የጸብ መነሻ የላቸው፣ እንዲሁ ድንገተኛ ነው። ድንገተኛ በሆነ የጸብ መነሻ የቆየም ቁርሾ አልነበራቸው። በድንገተኛ ተገናኙ። በዛ አጋጣሚ ላይ በጩቤ ጀርባው ላይ በመውጋት የመግደል ሙከራ ፈጽሞበት በፖሊስ ምርመራ ተጣራ። ኃላፊው አክለውም ግለሰቡ በቁጥጥር ስር ከዋለ በኋላ ምርመራ ተጣርቶ ክስ የተመሰረተበት ሲሆን የዋስትና መብት በፍርድ ቤት ተፈቅዶለት በውጭ ጉዳዩን ሲከታተል ቆይቶ ለውሳኔ በሚቀጠርበት ቀን ፍርድ ቤት ሳይቀርብ ቀርቷል ሲሉ ተናግረዋል። ግለሰቡ በቀጠሮ ቀን ባይቀርብም ተገቢውን ማስረጃ በመቀበል ጉዳዩን ሲመለከት የነበረው በፌዴራል ከፍተኛ ፍርድ ቤት አቃቂ ቃሊቲ ምድብ ወንጀል ችሎት ተከሳሹ በሌለበት 11 ዓመት በስር እንዲቀጣና ፖሊስ ተከሳሽን በመያዝ ወደ ማረሚያ እንዲልክ ትዕዛዝ ይሰጣል። የፍርድ ቤትንም ትዕዛዝ የተቀበለው ፖሊስም ደከመኝ ሰለቸኝ ሳይል በማፈላለግ ከ8 ዓመት በኋላ በመያዝ ወደ ማረሚያ እንዲወርድ ተደርጓል ሲሉ ኢንስፔክተር ግርማ ተናግረዋል። ወደ 8 ዓመት በኋላ ተጠርጣሪ ይኖርበት ከነበር ሰፈር ተሰውሮ ነበር። በኋላ በነበሩ ኢንፎርማተሮች በነበረን ጠቋሚ ተጠርጣሪ በአካባቢው እንደሚገኝና መምጣት እንደጀመረ ኢንፎርሜሽን ደረሰን። ፍርድ ቤቱ ተጠርጣሪ ላይ 11 ዓመት ጽኑ እስራት ፈርዶበት ስለነበር ተጠርጣሪ ይገኝበት የተባለ ቦታ ላይ በማድፈጥ በህብረተሰቡ ትብብር እንዲሁም በጠቋሚዎቻችን አማካኝነት ለመያዝ ችለናል። ተጠርጣሪን ከያዝን በኋላ ለፍርድ ቤት ደብዳቤ ጽፈን ከዚህ ዓመት በኋላ ተጠርጣሪ እንዲያዘንና ለማረሚያ ቤት ኦራንት እንዲሰራልን አደረግን። ኦራንት ከተሰራልን ተጠርጣሪ ወደ ማረሚያ ቤት እንዲገባ ያደረግንበት ሁኔታ አለ።